የእናት ምክር ነው ዘግይቶ የተሰጠ። አውቃለሁ እናት አባት መሆን ቀላል አይደለም። መውለድ ብቻውን በቂ አይደለም። ይህ አሁን ገብቶኛል ከ30 ዓመት እናትነት በኋላ። ልጅን በትክክል ወይም በትክክለኛ መንገድ ለማሳደግ ትክክለኛውን መንገድ የሚያውቅ የለም። እንደየቤቱ እንደየሰው ይለያያል። እኔም አሁን የምነግራችሁ እንደተሳካልኝ ሰው አይደለም። ሁሉ ካለፈ በኋላ የተረዳሁትን የተማርኩትን እንጂ። ልጆቼ ኃላፊነት የማይወስዱ ጠበኛ፣ ጥቅመኛ ወይም ለሰው ስሜት የራቁ የማያዝኑ ሆነው አልተወለዱም። ሌሎች ያደረጉባቸው ላይ ብቻ በማተኮር የራሳቸውን ምርጫ መዘዝ ችላ የሚሉ ሆነው አልመጡም። ተማሩት እንጂ ያውም ብዙውን ከኔ። ስለዚህ ዛሬ ልጆችን እያሳደጉ ላሉ እነግራለሁ፣ ገና ጊዜ እያላቸው ከቻሉ የኔን ስህተት እንዳይደግሙት። ብዙ ልጆች ያላቸው ወላጆች እንኳን በየቀኑ እየተማሩ ይኖራሉ። ምክንያቱም እያንዳንዱ ልጅ የተለየ ነው። አንድ ልጅ ትክክል ነው ተብሎ የታመነውን ሁሉ፣ ይሰራል ተብሎ የተፈተነውን ሁሉ፣ በቂ ነው ተብሎ የተረጋገጠውን ሁሉ ሊፈታተን ይችላልና ነው። ዘግይቼ የተማርኩትን ልንገራችሁ። የወላጅነት የመጀመሪያ ስራ መሆን የነበረበት ራስን መስራት ላይ ነበር። እንደኔ ነው። ልጆች ከመምጣታቸው በፊት ወይም ከመድረሳቸው በፊት ወይም ቢያንስ ሁሉ ነገር ከመበላሸቱ በፊት ቆም ብዬ ራሴን ማየት ነበረብኝ። በቅንነት ማየት ነበረብኝ። ልጆቼ እያዩ እየተማሩ እየተቀረጹ ሳሉ ህይወት ስትደክመኝ ስበሳጭ እንዴት እንደምናገር፣ ሳኮርፍ የተበደልኩ ሲመስለኝ ምን እንደማደርግ፣ የማላምንበትን የሰው ስሜት ለመጠበቅ ወይም ምቾትን ለማስቀጠል ብዬ ምን እንደምቀበል፣ ለከት የሌላቸው ግንኙነቶችን እንደማስቀጥል፣ እንዴት ሐሜትና ተራ ወሬ ከሚያወሩ ጋር ውዬ ምን ያህል ጊዜ ራሴን በመውቀስ እንደማሳልፍ፣ ነገም በይሉኝታ እንደምደግመው፣ ቁጣን ንዴትንና ፍርሃትን እንዴት ወደ ውስጤ እንደማስገባ፣ ለመረዳት እንደማልሰማ ለመመለስ ተዘጋጅቼ እንደምሰማ ሁሉ በጩኸት ከኔ በታች የመሰለኝ ተናጋሪን እንዴት ዝም እንደማሰኝ፣ እንዴት እንደምንቅ፣ የምታገሳቸውና የማስወግዳቸውን ነገሮች በሚጣረሱ አመክንዮዎች ውስጥ መሆናቸውን፣ በኑሮዬ ውስጥ ያለማስተዋል በየቀኑ የምደጋግማቸውን ስሜቶችና አስተሳሰቦች በተደጋጋሚ ተራ ባልኳቸው ሁኔታዎች ውስጥ ብዙ። ምክንያቱም ልጆች ሲመጡ እኛ መነሻቸው ነን። ሁሉንም ነገር በፍጥነት ይቀበሉናል። እኛ የምንለውን አይሰሙም። እኛ ማን እንደሆንን ይኮርጃሉ። እኛ የምናደርገውን በደንብ ያደርጋሉ። በጣም አስፈላጊው ነገር የነበረው ራሴን ቆም ብዬ የማከብራት ሰው ነኝ ወይ ማለት ነበር። እኔና እኔ ጓደኛሞች ብንሆን፣ ጎን ለጎን ብንቆም፣ እሷን መሆን የሚያምረኝ ስብዕና ያለኝ ሰው ነኝ ወይ? ለሌሎች አስደናቂ ሰው ሆኖ መገኘት ሳይሆን ለራሴ በቅንነት መኖር የምችለውን ኑሮ ለራሴ በታማኝነት እየኖርኩ ነኝ ወይ የሚል። ለፍጹምነት አይደለም፣ ኑሮዬና አቋሜ፣ ቃሎቼና ድርጊቶቼ የሚዛመዱ ናቸው ወይ ለማለት ነው። በዚህ አይነቱ ውስጣዊ ሚዛን ራስን ማየት፣ ራስን ለመገንዘብ መሞከር ልጆች የሚያድጉበትን አካባቢ ይወስናል። በእርግጥ ይህ በራሱ ጥሩ ወላጅ መሆንን አያስረግጥም፣ ግን ትልቅ ክፍል ነው ሁሉንም ነገር የሚቀይር ግንዛቤ። የስሜት ፍሰታችንን መረዳት፣ የየዕለት ድግግሞሻችንን መገንዘብ፣ ተግሳሳችንና ፍቅራችንን የምንገልጽበትን መንገድ፣ እርስ በርስ የምንኳኋነውን መገንዘብ። አዎ አቅማችንን አሟጠን እድሎችን እንፈጥራለን፣ እናበላለን፣ እናለብሳለን፣ እናስተምራለን። አብዛኞቻችን ይህንን በጥሩ ሁኔታ እናደርጋለን። የምናገኘው ውጤት የቀረውን ታሪክ ይነግሩናል እንጂ። ልጆች እኛ በምንነግራቸው ህጎች ወይም እኛ በምንፈጥራቸው እድሎች ብቻ አያድጉም። በከባቢ ውስጥ በሁኔታዎች ውስጥ እየተሳሉ ያድጋሉ። ስለዚህ ዋናው ጥያቄ የሚሆነው ልጄን ሳሳድግ ምን አይነት ሰው ነበርኩ፣ ምን አይነት ከባቢ ፈጠርኩ የሚለው ነው የሚሆነው። ልጆቼን ለመቀየር ከመሞከር በፊት ራሴን መለወጥ ነበረብኝ።
ምክንያቱም እኔ ይሆንክ ያለሁትን ሰው የማልወደው ከሆነ ሌላ ሰው ለምን ያንን መስሎ ወይ ሆኖ እንዲያድግ ለምን ፈቅዳለሁ? ድርጊቶቼን ማወቅ፣ ማንነቴን መረዳት የሁሉም ነገር መሰረት መሆን ነበረበት። ልጆቼ ምን ነበር ሲያዩ ኖሩት? ምን አዩ? ምን ተረዱ? የማያዩ ይመስለናል አይደል? በደንብ ያዩናል። ስህተቶችን እንዴት እንደምንቆጥር፣ የኔን፣ የነሱን፣ የሰው ከዚያ ምን ተማሩ? ጸጥታዬ ምን አስተማራቸው? ምላሾቼ፣ ጩኸቶቼ ምን አስተካከሉ? ማንን አከብራለሁ? ማንን እንቃለሁ? እንዲሁ አደርግ ነበር ጥሩ። በጊዜ ልጆቼን ሁሉንም ነገር እንዲጠይቁ ባስተምራቸው ከጥርጣሬ ነው ብዬ አፋፋቸው ማለት ሳይሆን በእውነተኛ የማወቅ ፍላጎት ነው ብዬ ብረዳ ኖሮ ብዙ ከነሱ ጋር ለማውራት እድል ይኖረኝ ነበር። ግንኙነታችን ጥሩ ይሆን ነበር። አውቃቸው ነበር። አንዳንድ ጥያቄዎች አደገኛ፣ አድካሚ፣ አክብሮት የሌለው ደዛ እንደሆነ አምን ነበር። አሁን ግን ጤናማ እንደሆነ ተረድቻለሁ። ጥያቄዎች ከምናውቀው የበለጠ እንዲቆፍሩ ይፈቅዱላቸዋል። ዕውቀትን ሕያው ያደርጉላቸዋል። ዶክተር ወይም መሐንዲስ ስለማምረት አይደለም የማወራው፣ አእምሮን ንቁ ስለማድረግ ነው። እኔ ግን ድካሜን ነው የማስበው። ተጀመረ ደግሞ እያልኩ ሲጫወቱ እንኳን ቁጭ ብላችሁ ተጫወቱ፣ ቤት አታበላሹ፣ አሁን ነው ያጸዳሁት ነው የምላቸው። ወደ ውጭ ወጥተው ከልጆች ጋር ኢንተራክት አድርገው መጫወት ሲፈልጉ አትውጡ፣ እቤት ሲጫጫሁ ራሴን አታዙሩኝ እስኪ አትጫጫሁ። ከዛ ደግሞ እያንዳንዱን እንቅስቃሴያቸውን ከቅጣት ጋር ወይም ከመጥፎ ባህሪ ጋር ወይም ረባሽ ልጅ ከመሆን ጋር አገናኘዋለሁ። አልነበረም ግን በዚህ ውስጥ ብዙ ይማሩ ነበር። ግንኙነት እንዴት እንደሚያዝ ያውቁ ነበር። ሌላ ሰውን ለመረዳት እድል ያገኙ ነበር። ልጆቼን ከመጀመሪያው እንዲናገሩ አላስተማርኳቸውም። እንዲጠይቁ እድል አልሰጠኋቸውም። ለምን? ልጆች ስለሆኑ ነው። እኔ ደግሞ ትልቅ ሰው ስለሆንኩ ሁሉን የማውቅና የምረዳ ስለመሰለኝ ዝምታን ተሸክመው አደጉ። አሁን ሁሉ ሰው ከመሬት ተነስቶ እንዲረዳቸው ይፈልጋሉ። ካልሆነ ጠላታቸው ነው የሚያደርጉት። በጠረጴዛ ዙሪያ የሚባል አያውቁ። ሐሳብ ለማካፈል ይፈራሉ። ፍርሃት ደግሞ ዕውቀትን ያዘገያል ታውቃላችሁ። ስለዚህ እንደተበደሉ ይሰማቸዋል። የሌላ ሰው ሐሳብ ካሸነፈማ እንደተጠቁ ይቆጥሩታል። በዚህ ላይ እንዴት እንደሚሰሙና እንዴት እንደሚሰሙ ማስተማር ነበረብኝ በጊዜ። አሁን ለመሰማት ጩኸትንና ቁጣን የሚጠቀሙ ሰዎች አይሆኑም ነበር። መሸነፍም ማጣትም እንዴት እንደሚያዝ ማስተማር ነበረብኝ። እንዴት እንደ አዲስ እንደሚጀመርም ጭምር። በቁጣ በበቀል ነገሮችን ከማድረጋቸው በፊት እንዴት አቋም እንደሚይዙ፣ እንዴት በማስተዋል እንደሚቆሙ ማስተማር ነበረብኝ። ልጆቼ ለሆኑት የብቻ ኃላፊነት የለባቸውም። እኔም ሙሉ በሙሉ ተጠያቂ አይደለሁም፣ ግን አስተዋጽኦ አድርጌያለሁ። እኔ የፈጠርኩት ከባቢም እንዲሁ። አሁን የምጠይቃቸው ጥያቄዎች ሁሌ ለራሴ የማቀርባቸው ናቸው። ይህንንና ያንን አድርጌ ቢሆን አሁን የሚቆጨኝ ቁጭት አይሆንም ነበር እያልኩ። ከዚያ ግን በጣም የሚጨንቀኝ ልጆቼ እኔን ሲያስታውሱ የመጀመሪያ ስሜታቸው ምን ይሆን እያልኩ ነው። ልጄ እንደኔ ቢሆን ራሴን ቢደግም በዚያ ሰላም ይኖረኛል እያልኩ አላውቅም።